ናቸው ዋጋቸው እንዲሁም እንዴት እንደምታከፋፍሉ ኦኬ እነዚህ ሞተሮች አሁን የህንድ ምርት ናቸው ሄሮ ያልኳችሁ ሄ ነው ኦኬ በተለያየ ጉልበት ነው ያለው ለክራይ አለ ለቤት አለ በ100 ሲሲ በ125 በ150 እስከ 220 ሲሲ ነው ሲሲ ማለት ጉልበታቸው ማለት ነው ኦኬ ለገጠር የሚሆኑ አሉ እቺኛዋ ለቤት ነው ለቄንጥ ነው ተብላ የተሰራችው ለገጠር የሚሆኑ አሉ ዶን 150 ይባላል ሃንተር 150 ሃንተር 125 እሱን አሳያችኋለሁ በኋላ ለየት የሚያረጋቸው የኛ ሞተሮች አንደኛ 70 ኪሎ ሜትር ፋብሪካ ዋስትና ይገባል በ1 ሊትር ቤንዚን 70 ኪሎ ሜትር ስፔር ፓርት ዋስትና እንገባለን በ1 ሊትር 70 ኪሎ ሜትር ሄሮ የሚታወቅበት ቤንዚን አይነካም ማለት ነው በ1 ሊትር 70 ኪሎ ሜትር ድረስ ይሄዳል ሌላው ነገር ምንድነው ለየት የሚያረጋው 5 ማርሽ ድረስ ነው ያለው የኛ ሞተሮች 5 ማርሽ ነው ያላቸው ሄሮ ሞተሮች ሁላቸውም ናቸው 5 ማርሽ አይደለም ለምሳሌ 100 ሲሲው 4 ማርሽ ነው ያለው ጉልበት ዝቅ ስለሚል ለክራይ ለምናምን ስለሆነ እሱ ሲሲያቸው እየጨመረ ሲሄድ ማርሹም ይጨምራል በርግጥ ግን ምንድነው የክራይ ሲሆን 4 ማርሽ ነው የሚሆነው የቤት ሲሆን 5 ማርሽ ይሆናል ማለት ነው 5 ማርሽ ሆነ ማለት ነዳጅ የሚቆጥባል የተሻለ ነው የሚሆነው ማለት ነው እቺኛዋ 125 ሲሲ ናት አዲስ የመጣች ናት 2019 ሞዴል ናት ቲዩብለስ ነው ጎማዋ ከብነዳር የለውም አሁን ያለው ዋጋ ስንት ነው ይሄኛው 64000 ብር ነው የሚሸጠው አሁን 64000 ብር ነው የሚሸጠው በጣም ዘመናዊ ነው ቲዩብለስ ነው ጎማ ከብነዳር የለውም እንደ ዘመናዊ ቤት መኪኖች ማለት ነው ያው እንደምታዩት ፊቷ በጣም የተሻለት ናት የተሻለ ሞተር ነው ማለት ነው ይሄ ለክራይ ነው በተለያየ ከለር አለ በ150 አላቸው እንደዚህ በዚህኛው ስንት ነው ያው ናቸው ሁለቱ 125 ሲሲዎች ናቸው ከለር ነው ልዩነታቸው ዋጋስ ልዩነት አላቸው ዋጋ ልዩነት የላቸውም ከለር ነው ልዩነታቸው ይሄ 125 ግላመር ይባላል በጣም ዘመናዊ ነው ህንድ ሀገር እየመራ ያለ ሞተር ነው ማለት ነው አሁን ጎግል ማድረግ ትችላለህ ጎግል ስታረግ ህንድ ሀገር ኢንዲያን ሊዲንግ ብሎ ነው የሚያወጣው የተሻለ ሞተር ነው ማለት ነው ይሄ ህንድ የሚመረት ነው ወደ ባጃጆቹ ደግሞ ወደ